በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለመጥምቁ ለቅዱስ ዮሐንስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የቅዱሱን የሕይወት ታሪኩን ገድሉን እንዲህ በማለት እናሰማለን። በረከቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። በይሁዳ ተራራማዎች መንደሮች መካከል ዘካርያስና ኤልሳቤጥ የሚባሉ አረጋውያን ጥንዶች ይኖሩ ነበር። ዘካርያስ ታማኝ የልዑል እግዚአብሔር ካህን ሲሆን፣ ኤልሳቤጥ ደግሞ በቅንነቷና በደግነቷ በሕዝቡ ዘንድ የምትወደድ እናት ነበረች። ሁለቱም በሕጋቸውና በኑሯቸው ያለ ነቀፋ የሚኖሩ የእግዚአብሔርን ትእዛዝ በትክክል የሚከተሉ ደጋግ ሰዎች ነበሩ። ነገር ግን በሕይወታቸው ውስጥ ትልቅ ጥልቅ የሆነ ልብን የሚሰብሩ የታፈነ ሕመም ነበራቸው። መካንም ነበሩ። በዚያ ዘመን መካንነት ከባድ ውርደትና መገለልም ነበር። የጎረቤቶቻቸው መነሻ፣ የዘመዶቻቸው የሹክሹክታ መነሻና የከተማው ሰው የሐሜት ርዕስም ነበሩ። ኤልሳቤጥ በየቀኑ ወደ እግዚአብሔር እጆቿን ዘርግታ ታለቅስ ነበር። ዘካርያስም በቤተ መቅደስ ውስጥ ዕጣን ሲያሳጥን የእናቱን ጸሎት ያቀርብ ነበር። ነገር ግን ዓመታት አለፉ። ወጣትነታቸው አልቆ ወደ አረጋዊነት ተሸጋገሩ። ጸጉራቸው ነጣ፣ ጉልበታቸው ሸሸ። የልጅ ድምፅ በቤታቸው ሳይሰማ የሕይወት ተስፋቸው ሙሉ በሙሉ ደበዘዘ። ልባቸው በየቀኑ በሐዘን ተሰብሮ የእግዚአብሔር ፈቃድ ይሁን እያሉ እንባቸውን በምስጢር ይጠርጉም ነበር። አንድ ቀን ግን ዘካርያስ በቤተ መቅደስ ውስጥ ብቻውን ዕጣን የሚያጥንበት ተራውም ደረሰ። ብዙዎች ቆመው ሲጸልዩ በድንገት ከዕጣኑ ጢስ መካከል ታላቅ ብርሃን በራ። የእግዚአብሔር መልአክ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞም ታየው። ዘካርያስም ታላቅ ፍርሃት ወደቀበት፣ አካሉም ተንቀጠቀጠ። መልአኩ ግን በጣፋጭ ድምፅ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ሐሴትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በእግዚአብሔር ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይመላበታል። ዘካርያስ ግን ይህንን ሰምቶም ማመን አልቻለም። የዓመታት ሕመምና የዕድሜው መግፋት ተስፋውን አጨልሞት ነበርና፣ እኔ አረጋዊ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህ እንደሚሆን በምን እረዳለሁ ብለው ጠየቀ። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ጊዜው ሲደርስ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዘካርያስ ከቤተ መቅደስ ሲወጣ አንደበቱ ተሳስሮ ተይዞም ነበር። ለሕዝቡ ምንም መናገር አልቻለም። በምልክት ብቻ ያነጋግራቸው ነበር። ወደ ቤቱ ሲመለስ ኤልሳቤጥ ድንቅ ታምር አየች፣ ጸነሰችም። ለዓመታት በእንባ የዘሩትን የጸሎት ዘር እግዚአብሔር በደስታ ተቀበለው። ኤልሳቤጥም ሰው መካከልም ስድቤን ያጠፋልኝ ዘንድ ጌታ በምልከታው ጊዜ
እንዲያደረገልኝ እያለች እግዚአብሔርን አመሰገነች። ዮሐንስም ታሪክ የተጀመረው በሰው ጥረት ሳይሆን በተስፋ መቁረጥና በእንባ ውስጥ በበቀለ ታላቅ የእግዚአብሔር ታምር ነበር። የጌታ መንገድ የሚያዘጋጀው የበራው ድምፅ የሆነው ቅዱስ ዮሐንስ መጥምቅ በዚህ መልኩ ወደ ዓለም ሊመጣ መሠረቱንም ጣለ። ታላቁ ታምር ተፈጽሞ ዮሐንስ ከተወለደ በኋላ በዘካርያስና በኤልሳቤጥ ውስጥ ለጥቂት ጊዜያት የደስታ ብርሃን ፈነጠቀ። አረጋውያን ወላጆቹ ልጃቸውን እያዩ እግዚአብሔርን ያመሰግኑ ነበር። ነገር ግን የዮሐንስ የሕይወት ጎዳና እንደ ሌሎቹ ሕፃናት አልነበረም። ገና በሕፃንነቱ ሳለ የአባቱና የእናቱ ዕድሜ በመግፋቱ ምክንያት ሁለቱንም ወላጆቹን በሞት አጣ። አባቱንና እናቱን በሞትም ሲነጠቅ ገና እንክብካቤና ፍቅር የሚያስፈልገው ታናሽ ሕፃንም ነበር። ቤቱ ቢታደስም አቅፎ የሚያስተኛው ንባውን የሚያብስለት ልጅ ብሎ የሚጠራው ወላጅ አጣ። ዮሐንስ ያለምን ድሎት የታላላቅ ሰዎችን ስብሰባና የከተማውን ቀለል ያለ ሕይወትም ተወ። ዓለም የምትሰጠውን ደስታ ምቾትም ንቆ ገና በሕፃንነቱ ወደ ይሁዳ አሰቃቂና ደረቅ በረሃም ወጣ። የበረሃ ሕይወቱ ከባድና ልብን የሚሰብሩ ፈተናዎች የተሞላበትም ነበር። የለበሰው ልብስ ከሸካራ የግመል ፀጉር የተሰራ ነበር። በወገቡ ላይ የቆዳ መቀነት ይታጠቅ ነበር። ምግብ ብሎ የሚቀምሰው በድንጋዮች መካከል የሚገኙ አንበጣዎችንና የዱር ማርን ብቻ ይመገብም ነበር። በቀን የሚያቃጥለው የበረሃ ፀሐይ፣ በሌሊት ደግሞ አጥንትን የሚበሳው የሚሰብረው ብርድም ይፈታተነው ነበር። በዙሪያው ምንም አይነት ሰው አልነበረም። የወላጅ ፍቅር ያጣው ዮሐንስ በዚያ ምድረ በዳ ውስጥ ብቸኝነቱን የሚያስረሳው የእግዚአብሔር መንፈስ ብቻም ነበር። ዮሐንስ ይህንን ሁሉ መከራ የተቀበለው ስለ ዓላማው ሲል ነበር። በዮርዳኖስ ወንዝ አጠገብ ቆሞ በንባና በታላቅ ኃይል ይጮህ ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የጌታን መንገድ ጥረጉ፣ ጥርጊያውንም አቅኑ። ሕዝቡም ከየአቅጣጫው ወደ እርሱ እየጎረፉ በኃጢአታቸው ተጸጽተው በእጁ ይጠመቁ ነበር። ዮሐንስ የሰዎችን ኃጢአትና ክፋት ሲያይ ልቡ በሐዘን ይሰበር ነበር። ሰዎች ወደ እግዚአብሔር እንዲመለሱ ሌሊትና ቀን ሳይታክት ይጮኻል፣ ያለቅሳልም። ነገር ግን ታላቅ ክብርና ዝና በሕዝቡ ዘንድም ሲያገኝ ራሱን ከምንም በላይ ዝቅ አደረገ። ሕዝቡ ክርስቶስ ይህ ይሆንን ብለው ሲያስቡ ዮሐንስ በታላቅ ትሕትና በሐዘን ተሞልቶ እኔ በውኃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይበልጣል፣ እኔ የጫማውን ማሰሪያ እንኳን ለመፍታት የማይገባኝ እያለ ራሱንም ባዶ አደረገ። የበላይነቱን ሳይፈልግ ያለምን ክብር ሳይመኝ ስለ እውነትና ስለ ሰዎች ንስሐ ሲል በበረሃ ውስጥ ራሱን የሰዋ የብቸኝነትና የጽናት ምልክት የሆነ የበረሃ ድምፅ ነበረ። በዮርዳኖስ ወንዝ ዳርቻ የነበረው አየር በጸሎትና በንስሐ እንባ የተሞላ ነበር። ቅዱስ ዮሐንስ የበረሃውን ብርድና ሐሩር ተቋቁሞ አካሉ በጾምና በጸሎትም አልቆ ድምፁም እስከሚሰነጠቅ ድረስ ሕዝቡን ወደ ንስሐ ሲጠራ ቆይቷል። ቀናትና ወራት ሲንጎደጎዱ እርሱ የሚያገለግለውና መንገዱን የሚያዘጋጅለት የመድኃኔዓለም መምጫም ጊዜ ደረሰ። ነገር ግን ይህ ታላቅ መለኮታዊ ክስተት ለቅዱስ ዮሐንስ
ታላቅ ክብር ቢሆንም የራሱን ተልእኮ ማጠቃለያና የብቸኝነት ሕይወቱን ማተሚያ መስቀልም ይዞ መጣ። አንድ ቀን ሕዝቡ ሁሉ ሊጠመቁ በወንዙ ዳርቻ ተሰብስበውም ሳለ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ዓይኖቹን አንስቶም ሲመለከት ያለምን ኃጢአት የሚያስወግደውን የእግዚአብሔርን በግ አየ። ልቡ በድንጋጤና በመንቀጥቀጥ ተሞላ። እስከዚያችም ቀን ድረስ ሰዎቹን ሁሉ ሲያጠምቅ ሲገስጽና ወደ ንስሐ ሲጠራ የነበረው ታላቁ ነቢይ በጌታው ፊት ሲቆም ራሱን ከምንም ያነሰ አድርጎ ቆጠረ። ኢየሱስም ሊጠመቅ ወደ ወንዙ ሲወርድ ዮሐንስ እጆቹ እየተንቀጠቀጡ ለመከልከል ሞከረ። በታላቅ ትሕትናና በእንባ ተሞልቶ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን አለው። ኢየሱስ ግን በሕሊናው ውስጥ ያለውን መንፈሳዊ ሥርዓትና ትሕትና ሲያይ ጽድቅን ሁሉ መፈጸም ይገባናልና አሁን ፍቀድልኝ አለው። ዮሐንስም እየተንቀጠቀጠ እጁን በፈጣሪው ራስ ላይ ጭኖ አጠመቀው። በዚያችም ቅጽበት ሰማያት ተከፈቱ፣ የእግዚአብሔር መንፈስ በርግብ አምሳል ወረደ። ከሰማይ በርሱ ደስ የሚለኝ የምወደው ልጄ ነው የሚል አባታዊ ድምፅ ተሰማ። ነገር ግን ከዚህ ታላቅ መለኮታዊ ምስክርነት በኋላ የዮሐንስ ሕይወት ወደ ሌላ የሐዘንና የብቸኝነት ምዕራፍም ተሸጋገረ። ዮሐንስ የመጣበት ታላቅ ዓላማ ክርስቶስን ለዓለም ማስተዋወቅ ነበረ። አሁን ግን ያ ተልእኮ ተፈጸመ። ደቀ መዛሙርቱ እንኳን ሳይቀር እርሱን ትተው ኢየሱስን መከተል ጀመሩ። ዮሐንስ ይህንንም ሲያይ አልተናቀም። ይልቁንም በታላቅ የልብ ትሕትናና የሐዘን ስሜት እርሱ ከኔ ሊልቅ እኔ ግን ላንስ ይገባኛል አለ። ራሱን ሙሉ በሙሉ ባዶ ያደረገው ዮሐንስ ሕዝቡ ሁሉ ወደ ኢየሱስ ሲጎርፉ፣ እርሱ ግን በዮርዳኖስ ዳርቻ ብቸኛ ሆኖ ቀረ። ድምፁ ተሰምቶ አልቋል። ተልእኮም ወደ ፍጻሜው ተቃርቧል። አሁን ያቀረው ለእውነት መቆምና ስለ ጽድቅ የሚከፈለውን የመጨረሻውን መራራ የደም መሥዋዕትነት መቀበል ብቻ ነበር። የበረሃው ድምፅ ለብቻው ቆሞ የወደፊት የሚጠብቀውን የጨለማ እስር ቤትና የመከራ መንገድ በጸጥታም ይጠባበቅ ጀመር። ከዮርዳኖስ ወንዝ ዳርቻ የተሰማው የበረሃው ድምፅ አሁን ወደ ንጉሡ ቤተ መንግሥትም ደረሰ። ቅዱስ ዮሐንስ ለጽድቅና ለእውነት ከመቆም ወደ ኋላ የማይል ሰዎችን የሚፈራ ሳይሆን እግዚአብሔርን ብቻ የሚፈራ ታላቅ ነቢይ ነበር። ይሄውም መምህር ወመገሥጽ ይባላል። በዚያ ዘመን የገሊላው ገዢ ሄሮድስ አንስጢጳስ የገዛ ወንድሙን የፊልጶስን ሚስት ሄሮድያድያን በግፍ ነጥቆ አግብቶ ነበር። ይህ አደራረግ ሕጉን የጣሰ እግዚአብሔርን የሚያሳዝንና በሕዝቡ ዘንድ ትልቅ ነውር ነበር። ነገር ግን የንጉሡን ቁጣ በመፍራት ማንም ሰው ደፍሮ አንድም ቃል መናገርም አልቻለም። ቅዱስ ዮሐንስ ግን የንጉሡን ሥልጣን፣ የጦር ሰራዊቱንና የሞት ዛቻውን አልፈራም። በቀጥታ ወደ ሄሮድስ ፊትም ቀርቦ ዓይኖቹን አትኩሮ በመመልከት የወንድምህን ሚስት ልታገባ አይገባህም ብሎ በግልጽም ገሰጸው። ይህ ደፋር ጥሪ የሄሮድያድያን ልብ በቂምና በትዕቢትም አሳበደው። ንጉሡን ተጭና ዮሐንስ እንዲገደል ብትጠይቅም ሄሮድስ ግን የዮሐንስን ጻድቅና ቅዱስ ሰው መሆኑን ያውቅ ነበር። ሕዝቡም እንደ ነቢይ ስለሚያከብሩት በመፍራት ሊገድለው አልደፈረም።
ይልቁንም አፉን ለማዘናጋትና የሄሮድያዳን ቁጣ ለማስታገስ ዮሐንስ አስይዞ በማኪሮስ የጨለማ ምሽግም እስር ቤት ውስጥ በሰንሰለት አሰረው። የብርሃን ነፃ አየር፣ የዮርዳኖስ ወንዝና የሰማዩ ብርሃን ለዮሐንስ ቀሩ። ይልቁንም ከባድ እርጥበታማ የነፋሳትና የቆሻሻ ቦታ ሽታ በተሞላበት የምድር እስር ቤት ውስጥ ወደቀ። እጆቹና እግሮቹ በከባድ የብረት ሰንሰለትም ታሰሩ። በዚያ ጨለማ የቀንና የሌሊት ልዩነት አልነበረም። በቀን የሚያቃጥለው የበረሃ ፀሐይ በሕሊናው ያለ፣ አሁን ግን በጨለማ ድንጋዮች መካከል ብቻውን ተጥሎ ይማቅቅ ነበር። የበለጠ ልብ የሚሰብረው ግን የዮሐንስ አእምሮአዊና መንፈሳዊ መከራ ነበር። ለእውነት ለጽድቅና ለጌታ መንገድ ጥርጊያ ሕይወቱን በሙሉ የሰጠው ጻድቅ ሰው አሁን በክፉዎች እጅ ወድቆ በጨለማ ታስሯል። በውጭ ያለው ዓለም በኃጢአት ሲናወጥ፣ እርሱ ግን ረዳት አጥቶ ብቻውን ይቃትት ነበር። ደቀ መዛሙርቱ አልፎ አልፎ በምስጢር እየመጡ ይጠይቁት ነበር። ነገር ግን እርሱ ለራሱ ነፃነት ሳይሆን አሁንም ስለ ክርስቶስ ተልእኮና ስለ ሕዝቡ ንስሐ ብቻ ያስብ ነበር። ዮሐንስ በዚያ ጨለማ እስር ቤት ውስጥ ሆኖ የመጨረሻውን የሰማዕትነት ዋጋ ለመክፈል ራሱንም አዘጋጀ። አካሉ በሰንሰለት ቢታሰርም መንፈሱ ግን ለእውነት ከመቆም አልተገታም። በጨለማ እስር ቤት ውስጥ ያለው የአንዳንዷ ሰዓት ቅዱስ ዮሐንስ ስለ አምላኩና ስለ ጽድቅ የከፈለውን መከራ መራራ ልብ የሚሰብረውን ዋጋ የሚያሳይ ነበር። በማኪሮስ ምሽግ የጨለማ እስር ቤት ውስጥ ቅዱስ ዮሐንስ በሰንሰለት ታስሮም ሳለ በላይኛው የቤተ መንግሥቱ አዳራሽ ግን የደስታና የዝናብ ድግስ ይካሄድ ነበር። የገሊላው ገዢ ሄሮድስ የልደቱን ቀን ለማክበር ታላላቅ መኳንንቱን፣ የጦር አዛዦቹንና የገሊላን ባለሀብቶች ጠርቶ አዳራሹ በሳቅ በወይን ጠጅና በሙዚቃ ድምፅ ተሞልቶ ነበር። በዚያኑ ቅጽበት ግን ከእግራቸው በታች ባለው ጨለማ የወህኒ ቤት ውስጥ የእግዚአብሔር ነቢይ በጸሎት ላይ ነበረ። በድግሱ መካከል የሄሮድያዳ ልጅ ሰሎሜ ወደ አዳራሹ ገብታ በንጉሡና በእንግዶቹ ፊት ጨፈረች። የዳንሳው ውበትና እንቅስቃሴ የሰከረውን ንጉሥና መኳንንቱን እጅግ ደስ አሰኛቸው። ሄሮድስ በስካርና በትዕቢት ተሞልቶ በታላቅ መሐላ የጠየቅሽኝን ሁሉ እስከ መንግሥቴ እኩሌታስ ቢሆን እንኳ ሰጥሻለሁ ብሎ በማዕድ ፊት ማለላት። ብላቴናዋንም ምን እንደምትጠይቅ ግራ ተጋብታ ወደ እናቷ ወደ ሄሮድያዳም ሄደች። በልቧ ውስጥ ጥቁር ቂምና በቀል የመላባት ሄሮድያዳ ይህንን አጋጣሚ ለብዙ ጊዜ ስትጠብቀው የነበረ የደም አጋጣሚ እንደሆነ ተረዳች። ንጉሡ የወርቅ የብር ወይንም የሀብት ጥያቄ ትጠይቃለች ብሎም ሲጠብቅ እናቷ ያስተማረቻትን መራራ ቃል እንድትናገርም አዘዘቻት። ብላቴናዋም ፈጥና ወደ ንጉሡ ተመልሳ በጨካኝ ድምፅ የመጥምቁ ዮሐንስ ራስ አሁኑኑ በወጭት አድርገህ እንድትሰጠኝ እወዳለሁ አለች። በአዳራሽ ውስጥ የነበረው ሳቅ በድንገት ቆመ። ንጉሥ ሄሮድስ ይህንን ሰምቶ ልቡ እጅግ አዘነ፣ ደነገጠም። ዮሐንስ ጻድቅና ቅዱስ ሰው መሆኑን ያውቃል። ነገር ግን በማዕዱ የተቀመጡትን እንግዶች በመፍራትና በሰከረበት አፉ በገባ መሐላ ምክንያት ጥያቄዋን እምቢ ማለት አልቻለም። ወዲያውኑ አንደኛውን ወታደር ወደ ጨለማው እስር ቤት ላከው። ወታደሩ ሰይፉን መዞ ወደ ታችኛው የምድር እስር ቤት ወረደ። በዚያ ጨለማ ውስጥ ቅዱስ ዮሐንስ ሰይፉን መዞ የመጣውን ወታደር ሲያይም ቀኑ እንደደረሰም አወቀ። አምላኩን አመስግኖ አንገቱንም አዘጋጀ።
ሰይፉ በኃይልም ሲወርድ ለእውነትና ለጽድቅም ሲጮህ የነበረው የበረሃ ድምፅ ለዘላለሙ በጸጥታ ተሸፈነ። የጻድቁ ደም በቀዝቃዛው የእስር ቤት ድንጋይ ላይ ፈሰሰ። ወታደሩ የታላቁን ነቢይ ራስ ቆርጦ በወጭትም አደረገው። ደሙ እየተንጠባጠበ ወደ ደስታው አዳራሽ አምጥቶ ለብላቴናዋም ሰጣት። እርሷም ወስዳ ለጨካኟ እናቱ አስረከበቻት። ሄሮድያዳ በቆረጠችው ራስ ላይ በእግሯ እየጠረገች ክፉ ምኞቷንም ተወጣች። የዮሐንስ ደቀ መዝሙር ይህንን ልብ የሚሰብር አሳዛኝ ዜና በሰሙ ጊዜ በታላቅ እንባና ሐዘን ተሞልተው መጡ። በጨለማ እስር ቤት ውስጥ ተጥሎ የነበረውን የዓለም ራስ የቀረውን የተቀደሰ አካሉን አንስተው በታላቅ ፍቅርና ሐዘን ቀበሩት። ሄደውም የሆነውን ሁሉ ለኢየሱስ ነገሩት። ቅዱስ ዮሐንስ መጥምቅ በሰው ዘንድ ተጠልቶ በክፉዎች ሴራ አንገቱ ተቆርጦ ቢሰዋም በሰማያት ግን የሰማዕትነት አክሊልን ተቀዳጀ። ጌታችን ኢየሱስ ክርስቶስ ስለ እርሱም ሲናገር ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም በማለት ዘላለማዊ ታላቅ ምስክርነትን ሰጠው። የቅዱስ ዮሐንስ መጥምቅ የሰማዕቱ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን።